ይሄን ቢሮ መክፈት እንደምትፈልግ ከተቻለ ከዋናውም ጋር ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማነ ገብረአብ ጋር ብቻ አስመራ ሄደህ ይሄንን ጉዳይ መጨረስ እንዳለብህ መንገር አለብህ። እንደሱም ባጠቅስም እነሱም እኛን እንዴት አልፎ እንዳይሉ እንደውም ስምንም ባጠቅስ አስመራ ግን ድረስ ሄደህ አስመራ ካሉት ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ እንደምትፈልግ ቢሮ ለመክፈት መምጣትህን ትነግራቸዋለህ እና ሌላ ተከታይም ደግሞ ቡድን እየመጣ መሆኑን ትነግራቸዋለህ። እሱ ግን በኋላ ነው የሚመጣው። አሁን አንተ ነህ የዴሊጌሽኑ መሪ፣ አንተ ነህ። በነገራችን ላይ በደብዳቤው ላይ ገልጸነዋል። የልኡኩ መሪ አንተ ነህ። ለምን የስራ አስፈጻሚ ኮሚቴ አንተ ነህ። አሁን ከሚሄዱ ሰዎች እያሱን ቢሄድ አበበን ቢሄድ አንተ የስራ አስፈጻሚ ኮሚቴ አባል ነህ። የስራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ። የስራ አስፈጻሚ ኮሚቴ አባል አይደለህም። የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ። የመምሪያ ኃላፊ ነህ። የመምሪያ ኃላፊ ነህ። ስለዚህ አሁን ለስራ አስፈጻሚ ኮሚቴ የተላክ መሆንህን ተልካ ቢሮ ለመክፈት ግን አስመራ ወሳኝነት አለ። አስመራ ሄደህ አስመራ ካሉ ባለስልጣናት ጋር ተነጋግረህ ቢሮ ለመክፈት መምጣትህን እና ያው ደግሞ የቢሮ ዓላማ ደግሞ እነዚህን ሁለት ነገሮች ለማመቻቸት መሆኑ ትገልጽላቸዋለህ ማለት ነው። መልካም። ሌላ አንዳንድ ያነሳበት ጥያቄ ያለ ሰውየው የአንድነት ጉዳይ ያወርተኝ እኛ እንደ ህዝባዊ ድርጅት መስርተን ያለ ነው እና በአንድነት ማለት ካለበት ድርጅትና ድርጅት የሚነጋገር የሚል ምላሽ ነው የምሰጠው። የአንድነት ጥያቄ ጠይቆኛል ቅድም። ኦኬ። ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት አዎ ሁለት ድርጅት ተመስርቷል። ስለዚህ ድርጅቶቹ ናቸው ተነጋግረው ወደ አንድ መምጣት ያለባቸው የሚለው ነው ምላሽ መልሰው እንጂ እንደዚህ ነው ብዬ ዲቴል ማለት አልፈልግም። አይ ድርጅት እነዛ ያው አሁን ያለው አማራን በአራቱም ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ በአራቱም ጠቅላይ ግዛት የሚንቀሳቀሰው ብቸኛው ድርጅት እኛ መሆናችንን ትገልጽለታለህ። እነዛ ሌላ ድርጅት በመስረት ላይ ናቸው። እነሱ ሌላ ድርጅት ከመሰረቱ በኋላ አንድ ለመሆን እንደምንነጋገር እስከዛ ድረስ ግን ትግል ቆሞ ሊጠብቅ አይችልም። ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ መለስነው እኛ ብቻ መሆናችንን እነሱ አንድ ድርጅት መስርተው እስከሚመጡ ድረስ እየጠበቅን መሆኑን ሲመጡ እንደምንነጋገር ለማንኛቸውም ያለውን ሂደት ግን በደንብ አስረዳው። የነበረውን ሂደት በደንብ አስረዳው። እኛ አይደለንም እነሱ ረግጠው መውጣታቸውን በምርጫ ሲሸነፉ ረግጠው መውጣታቸውን አሁንም እኛ እየጠበቅን ያለነው ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑን ሌላ ድርጅት መስርተው